መከልከል የምትችሉ ከሆነ ከልክሉ። አይዘር ግን ይሄው እኛ ወደዚህ መምጣታችን ነው። በቀጥታ ይቀጥላል። ሌላም አለ። ሌላው ምንድነው? እዛው ትንቢተ ሕዝቅኤል ምዕራፍ 16ን ቀጥዬ አነበዋለሁ ማለት ነው። ትንቢተ ሕዝቅኤል ምዕራፍ 16 እዚሁ መጽሐፍ ላይ ነው። እምነት የጎደላት ኢየሩሳሌም ይላል። እንግዲህ ይህንንም አገር ናት ሊሉን ነው። እግዚአብሔርም እንደገና እንዲህ አለኝ፣ የሰው ልጅ ሆይ ኢየሩሳሌም ያደረገችው ነገር ምን ያህል አስጸያፊ እንደሆነ አስታውቃት። ልዑል እግዚአብሔር ስለ እርሷ የሚለውንም እንዲህ ብለህ ንገራት። የተወለድሽው በከነዓን ምድር ነበር። አባትሽም አሞራዊ ሲሆን እናትሽ ሂታዊት ነበረች። በተወለድሽ ጊዜ እትብትሽ አልተቆረጠም፣ ንጹሕ ትሆኝም ዘንድ በውሃ አልታጠብሽም፣ ወይም በጨው ታሽተሽ በጨርቅ አልተጠቀለልሽም። ሀገር እንግዲህ በጨው ታሽቶ በጨርቅ ይጠቀለላል የሚባል ሀገር የለም። ስለዚህ ኢየሩሳሌም ሴት ናት። ሕፃን ልጅም ልትሆን ትችላለች፣ አይታወቅም። ከአይሻም በዕድሜ ልታንስ ትችል ይሆናል። ኤንዌይ እግዚአብሔር ምን አደረጋት? በጨው ታሽተሽ በጨርቅ አልተጠቀለልሽም። ከነዚህ ነገሮች አንዱን እንኳን ለማድረግ ለአንቺ ርኅራሄ ያለው ማንም አልነበረም። ስትወለጂ የተጠላሽ ስለነበርሽ በሜዳ ላይ ተጣልሽ። እኔም በዚያ ሳልፍ በገዛ ደምሽ ተነክረሽ ስትንፈራፈር ያገኘውሽ ባዩ እግዚአብሔር ነው። በደም ተሸፍነሽ ልትሞቺ ነበረ። በሕይወት እንድትኖር ያደረግኩሽ፣ ምቾት እንዳለው ተክል እንድታድጊ አደረግኩሽ። ቁመትና ጠንካራ ሰውነት በመጨመር አድገሽ የተዋብሽ ወጣት ሆንሽ። ጡትሽ አጎጠጎጠ ብሎ ጀመረ። አሁን እግዚአብሔር ማለት ነው። የአይሻ ለምን አሳፈራችሁ? ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። በ9 ዓመቷ ጋብቻዋን ፈጸመች። 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን ነብዩ ሰለላሁ ዐለይሂ ወሰለም 200 ኪሎ ኩንታል አይደለም የወደቀባት። ነው እንደሰማችሁት ነው። ከዚህ በላይ ስኬት የለንም። ይሄ ስኬታችን ነው። ስኬት የምን ስኬት? እሺ ይሄ ስኬታችሁ ከሆነ ቀጥሎ ማነበው ደግሞ ምናችሁ ሊሆን እንደሚችል ትነግረኛለህ። ጡትሽ አጎጠጎጠ አለ እግዚአብሔር። ኢየሩሳሌምን ነው እኮ የሚላት። እቺ ጠጋ ፎቶ ለማንሳት ነው ዕቃ ለማንሳት። ኦኬ። ጸጉርሽ ረዘመ አላት። ለምንድን ነው እንዲህ የሚለው? ነገር ግን እርቃንሽን ነበርሽ። እንደገናም በአጠገብሽ ሳልፍ ጊዜሽ የፍቅር ዕድሜ እንደነበረ የተራቆተውን ሰውነትሽንም በመጎናጸፊያዬ ሸፍኜ ቃል ገባሁልሽ አላት እግዚአብሔር። ለማን? ለኢየሩሳሌም። ለምንድን ነው ቃል የገባው? ቆይ እስኪ ከአንቺም ጋር እንደ ጋብቻ ያለ ቃል ኪዳን ገብቼ የ6 ዓመቱ የ9 ዓመት ሕፃን ልጅን በ6 ዓመት አግብቶ ወሲብ እንዳደረጋት ታምኗል ማለት ነው። ኦኬ። እስኪ ለእግዚአብሔር ደግሞ ስንት እንደምታጨበጭብ አያለው። እስቲ እግዚአብሔር ደግሞ ምን አደረገ? ይህን ቆይ እሺ፣ የጋብቻ ቃል ኪዳን ገብቼ የኔ የግል አደረኩሽ። አጨብጭብ። አታጨበጭብ? አላጨበጭብም። ምን ለእንዲህ አይነት ስራ አላጨበጭብም። አንተ ለነብዩ መሐመድ ጋብቻ፣ ለነብዩ መሐመድ የጋብቻ ስኬት አጨብጭበሃል። ወደ ሳይሆን በግድ ነው የምታጨበጭበው። አጨብጭበሃል። እኔ አላጨበጭብም። ለዚህ ምን አስጨበጭበኝ? እኔ የግል ያደረኩሽ ይህን የተናገረ ልዑል እግዚአብሔር ነው ይላል። ምን ታመጣለህ? አሁን ይሄኔ ተኝተ በእግር ማጨብጨብ አለብህ አንተ ለእግዚአብሔር ማለት ነው። እግዚአብሔር ይህን ስራ ሲሰራ ወርቃማ ስራ ነው የሰራው። ነብዩ መሐመድ ያደረጉት የፈጸሙት ጋብቻ እና ውጉዝ ነው፣ አጸያፊ። እሺ ከዛስ የሆነውን እናያለና ከዛም በኋላ መላ አካላትሽንና በደም የተበከለ ሰውነትሽን አጠብኩ። ደሙ ከየት መጣ? የምን ደም ነው? እስኪ እዚህ ላይ ትናገረው ነገር አደረግን። ደግሞ ፍየል ምላስ፣ 4 እግር፣ እንደገና ደግሞ ወግድ ያልሆነ ነገር አታውራ እባክህ። እስኪ ከዚያም በደም የተበከለ ሰውነትሽን አጠብኩ፣ የወይራ ዘይትም ቀባሁሽ፣ ጥበብ ቀሚስ አለበስኩሽ፣ ከምርጥ ቆዳ የተሰራ ጫማ አደረግኩልሽ፣ ሐር ሻሽ በራስሽ ላይ አረግኩልሽ፣ ውድ የሆነ ካባ አደረብኩልሽ፣ በጌጥ አስጌጥኩሽ፣ የእጅ አምባርና የአንገት ድር ያደረግኩሽ። አንድ ጊዜ ጅማ ላይ ውይይት ስናደርግ ይህን ሳነብላት አንዲት ልጅ ድንገት ስሜታዊ ሆና ነበር የምታዳምጠኝና
ድንገት ወይ ታድላ አለች። ምኑን? ወርቁን ጌጣጌጡን የተደረገላትን ስታዳምጥ ማለት ነው። መቼም ሴት ልጅ ናት። አዎ ትንሽ ሊያጓጓት ይገባል። ለአፍንጫሽ ቀለበት፣ ለጆሮሽ ጉትቻ፣ እንዲሁም ደግሞ በራስሽ ላይ የምትደፊ ውብ የሆነ አክሊል ሰጠሁሽ እግዚአብሔር። ለማን? ለኢየሩሳሌም። ለምን? የተሰራ ስራ አለ። ከብርና ከወርቅ የተሰሩ ብዙ ጌጦች ነበሩሽ። ከልዩ ልዩ ሐር የተሰሩና በጥልፍ ጌጥ የተዋቡ ውድ ልብሶች ነበሩሽ። ምርጥ ከሆነ ዱቄት የተጋገረ ዳቦ፣ ማርና የወይራ ዘይት ትመገቢ ነበርና ውበትሽ እጅግ እየጨመረ ስለሄደ ንግሥት ለመሆን በቃሽ። ግርማ ሞገሴን ባንቺ ላይ አሳርፌ የተዋብሽ ስላደረግኩሽ እንከን ከሌለበት ቁንጅናሽ የተነሳ በሁሉ ሀገር ታወቅሽ አላት። ዝነኛ ናት ኢየሩሳሌም። ለማ? ለእግዚአብሔር። ይህን የተናገረ ልዑል እግዚአብሔር ነው ይላል። ያደረገውም እግዚአብሔር መሆኑን ይኸው ከዚሁ እንረዳለን። ነገር ግን በውበትሽና በዝናሽ ተማምነሽ ከኃላፊ አግዳሚ ሁሉ ጋር ጉድ ፈላ። ምን ሰርታ ይሆን? በዚህ አጋጣሚ አይሻ ዝሙት አልፈጸመችም። እኛ እዚህ ጋር የተሳካልን ነገር የለም። አናጨበጨብም ብያለሁ። አናጨበጨብም እኛ እንዴ ለውጉዝ ተግባር አናጨበጨብም። ነገር ግን በውሸትና በዝናሽ ተማምነሽ ከኃላፊ አግዳሚ ሁሉ ጋር የዝሙት ሥራ ፈጸምሽ። ከልብሶችሽ ጥቂቱን ወስደሽ የመስገጃ ስፍራዎችሽን አስጌጥሽባቸው። እንዴ ሙስሊም ናት እንዴ? ኧረ ጉድ ነው የመጽሐፍ እንደ እንኳን አንዳንዴ ይገርመኛል። እንደ በዚያም አመንዝራነትሽን ቀጠልሽ። እነዚህ ድርጊቶችን መፈጸም አልነበረብሽም። እነኚህ ድርጊቶች መፈጸም አልነበረባቸውም። ከቶ መፈጸም አይገባቸውም። እኔ የሰጠሁሽን ክብርና ከወርቅ የተሰሩ ጌጣጌጦችሽን ወስደሽ የወንድ ጣዖቶችን በመስራት ከነሱ ጋር አመነዘርሽ። እኔ የሰጠሁሽንም በጥልፍ ያጌጡ ልብሶችሽንም ወስደሽ ምስሎቹን አለበስሽ። እኔ የሰጠሁሽንም የወይራ ዘይትና ዕጣን ለምስሎች አቀረብሽ ይላል። ሙሽሪክ መሆኗንም በዛው እየነገረን ነው፣ ጣዖታዊት መሆኗን። እሱ ግን አግብቷት ይሄው ብልቷን እንደከደነ ሀፍረተ ስጋዋን እንደከደነም ይናገራል ሌላ ቦታ ላይ። እሱን ደግሞ ምናልባት እንመጣበታለን። እስቲ በውሃ አልታጠብሽም ነበረ፣ በጨርቅ አልተጠቀለልሽም ነበረ፣ እንደውም ርህራሄ ያለው ማንም አልነበረም። ስትወለጂ የተጠላሽ ስለነበርሽ በሜዳ ላይ ተጣልሽ። እኔም በዛ ሳልፍ በገዛ ደምሽ ተነክረሽ ስትንፈራገጭ አገኘሁሽ። በደም ተሸፍነሽ ልትሞቺ ነበረ። በሕይወት እንድትኖሪ ያደረግኩሽ ምቾት እንዳለው ተክልም እንድታድጋ ያደረግኩ ቁመትና ጠንካራ ሰውነትን በመጨመር ያደግሽ የተዋብሽ ሆንሽ ይላል። እሺ ጡትሽ አጎጠጎጠ፣ ፀጉርሽም ረዘመ፣ ነገር ግን እርቃንሽን ነበርሽ። እንደገናም ባጠገብሽ ሳልፍ ጊዜሽ የፍቅር ጊዜ ዕድሜ ነበረ። የተራቆተውን ሰውነትሽንም በመጎናጸፊያ ሸፍኜ ቃል ገባሁልሽ። ከአንቺም ጋር እንደ ጋብቻ ያለ ቃል ኪዳን ገብቼ የኔ የግሌ አደረግኩሽ። ከዚህ በላይ ሚስትነት የላትም ኢየሩሳሌም። ከዚህ በላይ ሚስት ማግባት፣ ከዚህ በላይ ኢንተርኮርስ መፈጸም አለ? አደረግኩ ካለ በኋላ ይህን የተናገረ ልዑል እግዚአብሔር ነው አለ። ኦኬ፣ ይህን ካደረገ በኋላ ከዚያም በኋላ መላ አካላትሽንና በደም የተበከለ ሰውነትሽን። መጀመሪያ ደም አልነበረም። ደሙ ከየት መጣ? የእሱ ካደረጋት በኋላ ደሙ ከየት መጣ? መልሱን ታመጣለህ። ደሙ ከየት ነው የመጣው? ምን ይሉናል? አዳምቶት ከነቢያችን ጋር ግብረ ሥጋ ግንኙነት አድርገዋል በ9 ዓመት የሚል ሐዲስ አመጣ። እንደዛ አይልም ሐዲሱን እናንብበው መጀመሪያ። ሱነን አቢ ዳውድ 21 እንደዚህ ይላል። ይሄ አይገባውም። አንተ ሱነን አቢ ዳውድን ብታመጣ፣ ኢብኑ ማጃህን ብታነብለት፣ ነሳኢን ብታመጣለት፣ የሌሎችንም ሐዲሶች ዘገባ ብታመጣ ብታስረዳ፣ በአፉ ከተህ በአፉ ብታንቆረቁርለት፣ በጆሮ ብትጨምርበት አይገባውም። ይሄ አይቀበልም። ሊቀበልህ አይደለም እኮ ይሄን ነገር የሚያወራው። አትልፋ ወንድሜ ኢምራን። በነገራችን ላይ ኢምራን ካንተ 3 እና 4 ጊዜ ያህል በእድሜ የሚያንስ ወጣት ልጅ ነው። አላህ ይጠብቀውና ጥቅሶችን እያመጣ ለአንተ ሲሰጥ ልትቀበል አትፈልግም። መልስም ሲሰጥ ልትሰማ አልቻልክም። ታዲያ ለአንተ ይኸው እዚህ ጋር ያለውን መርፌ እየሰጠንህ ነው። እየገባህ ነው። ሲሻልህ ንገረን፣ ካገገምክ ንገረልኝ፣ ካልተሻለህ እንጨምርልሃለን ሕክምናውን ማለት ነው። 1954 ላይ ደግሞ ምን እንደሚል ታውቃላችሁ? 1954 እንደውም
ሀፍረተ ገላሽን ከደንኩ ይላል። በምንድን ነው የከደነው? ሀፍረተ ገላ ምንድን ነው? የሴት ሀፍረተ ገላ መጎናጸፊያን በላይሽ ላይ ዘረጋው ይልና አለበሳት ማለት ነው። እርቃኗን ስለነበረች ማን? ኢየሩሳሌም። ከዛ በኋላ ሀፍረተ ስጋሽን ከደንኩ ይላል። በምን ነው? በመጎናጸፊያ ያው ከለለ አለበሳት። ኦኬ እሱን ብሏል። ግን